ዛሬ ደግሞ ሰላምታን ተከለከል እንዴ? በጣም በዛ እንዴ። ቆይ ለምን ነው ስልክህን የማታነሳው እንዴ? ድንገት የሆነ ነገር ቢገጥመን ራሱ አደርስልንም ማለት ነው? ሮሚ ይቅርታ፣ ከስብሰባ እንደወጣን አለቃዬ ራት ካልጋበዝኩ ብሎ አስጨነቀኝ። እኔ ደግሞ እምቢ ማለት ከበደኝ። በቃ አብሬ ራት በልቼ መጣሁ። ይቅርታ፣ ሁልጊዜ ይቅርታ፣ ግን ለውጥ የለም እንዴ። መቼ ነው ለኛ ብለህ ቤተሰቦች ጊዜ የምትሰጠን ነው ወይስ ምንም ግድ አይሰጥህም ልበል? እንዴት ነው ግድ የማይሰጠኝ? ሮሚ እንዴት ነው የምትናገሪው? ግድ ባይሰጠኝ ነው እንዴ እንደዚህ የምለፈው? እናንተ ተመችቷችሁ ምንም ሳይጎልባችሁ እንድትኖሩ ነው። እንዴት ነው የምትናገሪው ሮሚ? ሶል፣ ያለን ነገር እኮ ይበቃናል። በዚህ እግዚአብሔርን እያመሰገንን መኖር እንችላለን። እኛ እኮ ክርስቲያኖች ነን። እንደ ክርስቲያን ደግሞ ያለኝ ይበቃኛል፣ ኑሮ ይበቃኛል ማለት ማትረፊያ ነው። ይሄን ደግሞ አንተም ታውቃለህ። ሶል፣ እኔ እኮ ስራ አትስራ አላልኩህም፣ ግን ከእሁድ እስከ እሁድ ቢዚ ነህ እንዴ። በዛ ላይ ድንገት የምትይዛቸው ፕሮግራሞች ናቸው ህይወታችን ያመሰቃቀሉት። ደግሞ አትናገር ሮሚ። በቃ አስተካክላለሁ። አሁን ይኸውልሽ የምትወጂውን ሽቶ ይዤልሽ መጥቻለሁ። ማክቤል የት ናት? ይሄ እሷ ነው። በዚህ ልታባብለን ነው? ሮሚ እያባበልኳችሁ አይደለም፣ ስለሚገባሽ ነው። አመሰግናለሁ። ማክቤል ግን ስጦታን የምትቀበል አይመስለኝም። ለምን? የምትወደውን ነገር እኮ ነው ይዤላት የመጣሁት። ዛሬ ከትምህርት ቤት ስትወጪ አወጣሻለሁ ብለህ ቃል ገብተህላት ነበር። እንደምትረሳው አስቤ ነው ቼክ ላረግ ስደውል እንኳን ልትመጣ ጭራሽ ስልክ አታነሳ። ያው ገብታ ተኝታለች። ጭራሽ ከአእምሮ ይወጥቷል። ሮሚ ነገ በቃ ጠዋት አድርስ። በል የማታረገው ነገር ቃል እየገባ ልጅቷን አታሰቃያት እንዴ። የማታረገው ነገር ቃል ገብተህ ልጅቷን ውሸት አታስተምራት። ሮሚ ምን እያልሽ ነው? ይሄ እኮ ውሸት አይደለም። እንዴት ነው የምትናገር ሮሚ? ሶል፣ ልጆች እኮ በዚህ እድሜያቸው እኛን ነው ኮፒ የሚያደርጉት። ከምናወራው ከንግግራችን የበለጠ ተግባራችን ነው የሚያዩት። ሰው ቃል ገብቶ ካላደረገው ያው ውሸታም ነው ማለት አይደል እንዴ? እግዚአብሔር ይረዳኛል። እውነት ነው፣ እግዚአብሔርማ ይረዳል። ግን ሶል፣ አንተም የውሳኔ ሰው መሆን አለብህ። ከውጪ ከጓደኞች ከስራ ጊዜን ቀንሰ ለቤተሰብ መስጠት አለብህ። እሺ፣ አሁን ማክቤልን ይቅርታ ልጠይቃት። ጥሩ። ማክቤል፣ አባቢ ያመጣልሽን ስጦታ ወደድሽው እንዴ? በጣም ማሚዬ። እውነት? ሳይ ጎበስ። በቃ ቶሎ ቢና አደርስሻለሁ። እሺ። አባቢ እኮ ቃል ገብቶልኝ ነበር ወስድሻለሁ። ኦኬ። ሰለሞን፣ ሶል፣ ኧረ ረፈደ። ምግቡ ቀዘቀዘ እኮ። ሄሎ ግሩሜ፣ ይመስገን ደህና። ቀጠሮ ነበረን እንዴ? ቁርስ አልበላሁም። ኦኬ መጣሁ። እሺ ይቅርታ በጣም እሺ። ምን ተፈጥሮ ነው? አይገርምሽም? ከግሩሜ ጋር ቁርስ እንበላለን ብለን ቀጠሮ ነበረ። አሁን እንኳን ዝን እየጠበቅን ነው የሚለኝ እኮ። በጣም ጥሩ። በቃ ማክቤልን በዛው አድርሰሃል፣ በዛው ትሄዳለህ። ኖ፣ እኔ በዛው ከእሱ ጋር የማወራው የቢዝነስ ጉዳይ አለኝ። አንቺ አሁን አልሻትና እኔ በኋላ መልሳታለሁ። እምቢ አልፈልግም። አንተ አድርስልኝ። ማክቤልዬ፣ አንቺ ልትሰሚኝ ይገባል። ቃል ገብተህልኛል ነበር። ማክቤልዬ፣ አንቺም እኮ ልትረጂኝ ይገባል። ማታ ደግሞ ስመጣ ያን የምትወጂውን ስጦታ ይዤልሽ እመጣለሁ። እምቢ አልፈልግም። ማክቤልዬ፣ እኔ እኮ እዚህ አንቺ ጋር ስጨቃጨቅ ብዙ ብር ነው የሚያመልጠኝ። ስንት? በጣም ብዙ ብር። ምን ያህል? ማክቤል፣ እንደዚህ ብዬ ብነግርሽ ምን ይገባሻል? አንቺ በጣም ብዙ ብር ነው የሚያመልጠኝ። እሺ በቃ እናደርሳታለሁ። ሂድ።
ስልክ ነው። ተጠንቀቅ ደግሞ ቀስ ብለህ ሂድ። እስከ መቼ ነው በእንደዚህ አይነት ሁኔታ የምቀጥለው? ኧረ ጌታ ሆይ ልብ ስጠው እንዴ! አሁንስ ደከመኝ። እሺ ማክቤልን እስከዚህ ስሜቷ ምን ብዬ ነው ማስወጣት? ወይ ጉድ! ማሚ ወይ ማክቤሌ ብር ስጪኝ። ምን ያደርግልሻል ደግሞ? ፈልጌው እንዴ ለምንሽ? ትንሽ እኮ ነው፣ ብዙ አይደለም። እሺ እሰጥሻለሁ፣ ግን ትምህርት ቤት ይዞ መሄድ አይቻልም። እሺ ችግር የለውም፣ እሱ አልሄድም። ኧረ ወይኔ እንሂድ በቃ ረፈደ እኮ። ቶሎ ብለሽ ነይ። ሮሚዬ ስልኬን ስጪኝ። እኔ የምልሽ እቺ ልጅ በዚህ እድሜዋ ገንዘብ ምን ያደርግላታል? ደግሞ ሴት እያደረገችው ነው። እኔ ምን አውቄ፣ ላጠራቅም ነው የምትለው? ምን ታደርገዋለች ብለህ ነው? ኧረ ስጋት አይግባ። እኔ እኮ በወጣው በገባው ቁጥር ብር ስጠኝ ነው የምትለው። ኧረ እኔንም እኮ እንደዛ ነው የምትለኝ። ግን ምን ታደርገዋለች በዚህ እድሜዋ ብለህ ነው? እኔ አላውቅም፣ ግን ስርዓቱ ታስይዣት ይሻላል። የመጣውን ሰው ሁሉ ገንዘብ አምጦ እንዳትልልሽ። በደህና ዋይ። ሰላም ዋል። የመኪና ቁልፍ የት ነው ያደረኩት? ወይ የመኪና ቁልፍ የት ነው ያደረኩት? ልትወጣ ኦ ስብሰባ አለኝ፣ አሁን መሄድ አለብኝ። ቆይ አባቢ ጠብቀኝ። ቆይ ጠብቀኝ፣ የትም እንዳትሄድ። ይኸው አባቢ፣ ዛሬ የምታገኘውን ብር በቀን እከፍልሃል። ከኔ ጋር ዋል። ወይ ማክበር በጣም ትገርም ልጅ እኮ ናት። ነው የኔ ልጅ። አየህ ሶል ልጅ ምን ያህል እንደፈለገች። ይሄን ነበርኩ ስነግርህ የነበረው። እኛ የምንፈልገው አንተን ነው፣ ጊዜህን ነው። እኛ እኮ ያለን ነገር ይበቃናል። ደግሞ ባይበቃንስ ቤተሰብ በዚህ ልክ መራራቅ አለበት? ከጓደኞች ደጅ ደጅ ከምትለው ጊዜ ቀንሰ ለኛ ለቤተሰቦች ስጠን። እኛ የምንፈልገው አንተን ነው። በጣም ይቅርታ።
በብዙ እንደረኳቸው አሁን ነው የገባኝ። በእርግጥ እናንተን ለማስደሰት ብዙ ሆኛለሁ፣ ግን ዋናውን ነገር ጥያለሁ። ካሁን በኋላ ግን እግዚአብሔር ይረዳኛል። ቀረህ አባቢ? አትወጣም? አልወጣም የኔ ቆንጆ።